እርስ በራስ ተጣሉ። መጀመሪያ ወሎና አርሲ ተባብለው የኛ ልጆች ከዛ ይሄኛው የወሎን ይዘውና እንደዚህ የኛ ልጆች ምን ማለት ነው ላይቭ ላይ ከዛ ነፍሱ አይወጣም ወፍራም ነፍስ ነው ያለው ይላል። ገስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር ነው መድኃኒዓለም እንጂ አንድ ደቂቃ ጠብቂ። የኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛውም ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ወይኔ ሀቡ ውሸት ቢሆንማ አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም ለዛውም በረሃ ውስጥ ያለውን እኔ የምላችሁ በሳውዲ አረቢያ የተፈጠረውን ጉዳያችሁ ምን ተሰማችሁ? ምን ተሰማችሁ? እውነት ምን እንዴት ተሰማችሁ? ኮሜንት ላይ አስቀምጡልኝ። ሰላም የኔ ተወዳጆች እንዴት ናችሁ? እኔ ያለሁላችሁ። በነገራችን ላይ እኔ የቲክታክ ፍቅር የለኝም። ቲክታክን እኔ ብዙ ጊዜ አልገባም። አንዳንዴ ስገባ ግን የሚዘገንኑ ነገሮች፣ የሚሰቀጥጡ ነገሮች ያሳየኛል ፈጣሪ። አንድ ገና እምቡጭቅላ ልጅ ገና ዘሎ ያልጠገበ ገና ህይወትን ያላየ ትንሽዬ ልጅ በላይቭ ስትሪም አንጋለው ገዝግዘው ገደሉት፣ ህይወቱን አጠፉት። እናንተ እንዴት ይሰቀጥጣል! እንዴት ያስጠላል! እንዴት ያስፈራል ዘመኑ! እንዴት የመጨረሻው ዘመን ደረስን የሚባለው እውነት ነው እንዴ? እንዴት ሰው የሆነ ሰው እንዴት እንደዛ ያገሩን ሰው በቋንቋቸው እየተናገረ ለእናቴ አንድ ነኝ እያለ ትንሽ እንኳን ወዲያቸው አራራም ሁትን የሰውኛ ባህሪ ለመሆኑ አላችሁ እናንተ ለመሆኑ ትበላላችሁ፣ ትጠጣላችሁ፣ ትተኛላችሁ ወይስ ምንድን ናችሁ? ድንጋይ ናችሁ? እውነት እኔ በጣም ነው የተዘቀጠጥኩትኝ። ብዙ ነገራቶችን አስታውሳለሁኝ። እኔ ከኢትዮጵያ ከመጣሁኝ አካባቢ የሆነች ኢንዶኔሲያ ጓደኛ ነበረችኝ። የሆነ ቪዲዮ አሳየችኝ። የሆነችን ሴት አንድ ሰውዬ የሆነ ጫካ ቦታ ይዞ ሄዶ እንደዚህ ጸጉሯን ወደ ላይ እንደዚህ ስብስብ አድርጎ ይዞ ከዛ በኋላ በትንሽዬ ቢላዋ እንደዚህ እየሸረከተ አንገቷን ላይ ብቻ ትከሻዋን ላይ ብቻ ያስቀራትን ቪዲዮ እስከ መጨረሻው አይቼዋለሁ። ግን ደግሞ እኔ አንድ ወር ነበር የታመምኩት ያንን ቪዲዮ ስላይ። አሁን ግን ኖርማል ነው የሆነብኝ። ለምን ተለመደ እንዴ? ሰው መግደል ተለመደ እንዴ? ሞት ተለመደ እንዴ? ምንም ነገር አልሆነም እንዴ? ምን አይነት ዘመን ላይ ነው ያለ ነው? እነዚህ ሰዎች እንዴ ማን ነው ህግ ያለበት ሀገር ሆነው ይሄንን ወንጀል መስራት ከቻሉ ህግ የሌለበት ሀገር ሆነውና ስንት ነገር ይሰራሉ እንዴ? እነዚህ ልጆች በየትም ተገኝተው መያዝ አለባቸው። ሳውዲ አረቢያ ነው የሚኖሩት፣ የትም አያመልጡም። አረ በጣም ያሳዝናል። ሰውኛ ባህሪ በቃ ጠፋ። በቃ ሰውን እንዴት ሰው የሆነ ሰው ነፍሱ አልወጣላቸው ስትል ማለት ነው። ነፍሱ አልወጣላቸው ስትል እንትኑ ነፍሱ ወፍራም ስለሆነ ነው ገልብጠህ እንትን በለ ይላሉ። ገልብጠህ ገዝግዘ ይሉታል። አረ ምን አይነት ዘመን ደረስ! አረ ምን አይነት በጣም ያስጠላል፣ በጣም ይሰቀጥጣል። እኔ አሁንማ ኢትዮጵያዊ በመሆኔ ለራሱ እያፈርኩ ነው። ኢትዮጵያዊነትን መቀየር ብችል 1 ሰከንድ አይፈጅብኝ ነበር። እውነቴን ነው የምላችሁ። የዚህን ሀገር መኖሪያ ፍቃድ ማሰራት ቀላል ቢሆን ኖሮ ሀገር በቃ ኢትዮጵያዊ መባል አልፈልግም። በተለይ ከነዚህ ከሰዎች ጋር ከነዚህ ከአውሬ ሰዎች ጋር ከነዚህ ከጅብ ሰዎች ጋር ከነዚህ ከገዳይ ከነዚህ ደም ከጠማቸው ሰዎች ጋር እስማ በወልድ መንፈስ እንደዚህ ደሙን እንዲጫወቱበታል። እኔ ማታበም ያለው እንቅልፍ አልተኛም። ስራ እምሄደው ማለት ነው ዝም ብዬ በቃ ሰውነት የደነዘዘ እጄ ዕቃ ማንሳት አይችልም። ስራ መስራት አልችልም። መነሳት መቀመጥም አልችልም። ይሄንን ቪዲዮ ካየሁ ወዲህ እኔ እንግዲህ ላይቭ ላይ አልተከታተልኩም፣ ግን ደግሞ ሪከርድ ተቀርቶ ነው ያየሁት። አረ ምን አይነት ዘመን ያለ ነው! አረ እንዴት ነው እንደዚህ የሚያደርጋችሁ የሀገራችን ሰዎች? በሰው ሀገር እንኳን አትተዛዘኑም ጋይስ። በሰው ሀገር ላይ ሆናችሁ እንኳን ለእናቴ አንድ ነኝ እያላችሁ እንዴት ነው ያላዘናችሁለት? ተው እያለ እየለመናችሁ እንዴት ነው ያላዘናችሁለት? እነዛ አራጆችሽ እሺ ሰይጣን ተሳፍሮባቸው ነው እንበልበላያቸው ላይ እነዛ ላይ ቁጭ ብለው ገልብጠውና እንዲያርገው የምትሉ ሰዎች እናንተ እውነት እናት አባት አላችሁ ወይ? ከሰው ነው ወይ የተፈጠራችሁት? ወይስ አረ ድንጋይማ ያስባል? ከድንጋይ ነው የተፈጠራችሁት ስለነበር ግን በቃ በጣም ያማል። ያለንበት ዘመን ያስፈራል።
ስንቶቻችሁ ናችሁ እስኪ ይሄንን ቪዲዮ አይታችሁ እንደ ኬርለስ ያለፋችሁ ስክሎር ያደረጋችሁት? ስንቶቻችሁ ናችሁ እስኪ በውስጣችሁ ሳትታዘቡ ዝም ያላችሁት? ለምን ዝም ሊባል ይገባል እንዴ? ይሄ ነገር እኮ ወዴት እየሄደ ነው? ዛሬ ይሄንን ልጅ እንደዚህ ያደረጉ ሱስ እኮ ደም እኮ ለራሱ ያልከፈክፋል። ሱስ እኮ ነው የሚሆነው። እነዚህ ሰዎች የሰው ስጋ መብላት አይጀምሩም ወይ? አረ እነዚህ ጭራቅ ናቸው። እኔ በልጅነቴ የሰው ጭራቅ አለ፣ የሰው ጭራቅ ይይዝሻል፣ ሊወስድሻል ሲሉኝ ያስፈራሩኝ። አሁን እኔ የሰው ጭራቅ ማን እንደሆነ አውቃለሁ። እነዚህ ናቸው የሰው ጭራቅ። እውነት በጣም ያስፈራል፣ በጣም ይሰቀጥጣል፣ በጣም ይዘገንናል። እኛ ኢትዮጵያውያኖች ሰውኛ ባህሪ ብንላበስ ጥሩ ነው። በተለይ እነዚህ ይሄንን ቋንቋ የሚያወሩ ሰዎች በጣም ያስፈራሉ። በጣም እኔ እንጃ፣ እኔ አዝኛለሁ፣ በጣም አዝኛለሁ። እውነት ልጁ